ማርያምን የምሬ ነው። በቃ ምንም ነገር ይፈጠር ሀገር ለቀሽ ምናምን እንዳትወጪ ሰማሽኝ አይደል? ቀጥለሽ ምናምን እንዳትይጂ። እኔ እመለሳለሁ ብዬ አላሰብኩም። በቃ ከነጭራሽ ነበር የሄድኩት ግን በቃ እኮ ያለሽበት ቦታ ራሱ እኮ ነው። ቀድመሽ ፕሮሰስ ጀምረሽ ነው። እኔ እኮ ግራ ገባኝ። ቀድመሽ በቃ የዛኔ ቀድመሽ ለምን ስንጣላ ነው እንጂ ድሮም ታውቃለህ እኮ የመሄድ ፍላጎት እንደነበረኝ። ይሄ እኮ አሁን ዛሬ የተጀመረ ፕሮሰስ አይደለም፣ በጣም የቆየ ፕሮሰስ ነው። ግን በቃ ሁለተኛ እንዳታደርጊ እንደዚህ። እኔ ከአንተ ጋር መሄድ ነበረ እቅድ የነበረኝ፣ ግን አንተ ደግሞ የምታፈቅረኝ መስሎ ስላልተሰማኝ ብቻዬን ሄድኩኝ። ዛሬ ምናምን በሄድኩኝ ሰዓት በፍጥነት ያለቀ ነገር አይደለም። በጣም ብዙ ፕሮሰስ፣ ብዙ ነገር፣ ብዙ መስዋዕት ያስከፈለኝ ነገር ነው። እሱን ሁሉ ነገር ነው ትቼ የመጣሁት። ምክንያቱም እናቴንም እነ ኤፍሬምንም እነ ቅዱስንም አለማክበር በጣም ከባድ ነው። ሁሉም ሲጥሩ ነበረ። እኔ ሁሉም ምናምን አይደለም እኮ በቃ ሁለተኛ እንዳትይጂ ማርያምን እግዚአብሔር ይስጣቸው በእውነት እንዴ። እኔንም ብቻዬን እኮ ነው ጥለሽኝ ሄድሽ ታውቂያለሽ አይደል? ምን አቅልሻለሁ እኔ ግን አንቺ እኔን እኮ እኔስ ምን አለኝ እዚህ ስታስቢ እራሱ ምን አለኝ? መልሽልኝ። ምን አለኝ እኮ ለምን ጥለሽኝ እንዳትሄጂ በቃ ሁለተኛ ሰማሽኝ አይደል? ከዛ በቃ በንግግር እንፍታ ችግራችንን። በቃ እኔ ለምን አለቅሳለሁ? ምንም አይፈቅደኝ ነገር የለውም። ግን ተይ በቃ እንዴ እኔም ብቻዬን ሆናለሁ። እኔ የሚሰማኛል ብለሽ አስቢልኝ እሺ። ሴት ልጅ ብቻ አይደለም እኮ ስሜት ያላት አይደል? እኮ አስቢልኝ ለኔ ምናምን እሺ። እንኳን ደህና መጣሽ። እኔ እንሂድ በቃ ወደ ቤት ከፈተሽ ናቲ ምግቡን እንትን ሲል ቤት ወስድሻለሁ። አይመጡም ነው ወጥተው ቀሩ እኮ እኛ እንድናወራ እኮ ነው የወጡት በሙት። አዎ ገብቶኛል።